ኦኬ ወገኖቼ እግዚአብሔር ስም ብሩክ ይሁን። ዛሬ እንግዲህ ዋና ማየት የፈለግኩት ኢየሱስ ክርስቶስ የመጨረሻ 6 እና 7 ቀኖችን ያሳለፈበትን የማቴዎስ ወንጌል ምዕራፍ 21 ጀምሮ ያለውን ነው ከእግዚአብሔር ቃል እንድንማር የምፈልገው። እንግዲህ ማቴዎስ ምዕራፍ 21 እንደምታውቁት ኢየሱስ ክርስቶስ በታላቅ ክብር፣ በታላቅ ድንቅ፣ በታላቅ አቀባበል ወደ ኢየሩሳሌም የመጣበት ሳምንት ነው። ይሄ ሳምንት ኢየሱስ ክርስቶስ እጅግ ከሌላው ጊዜ የተለየ አገባብ ነው ወደ ኢየሩሳሌም የገባውና ስለዛ አገባብ እንድናወራ ፈልጋለሁ። እንግዲህ በማቴዎስ ወንጌል ወይም በማርቆስ ወይም በሉቃስ ወንጌል ስትመለከቱት ኢየሱስ ክርስቶስ 12 ዓመት ሆኖት ወደ ኢየሩሳሌም ከመጣና ከእናትና ከአባቱ ጋር ከጠፋ በኋላ ወደ ኢየሩሳሌም ሲመጣ አያሳየንም። እነዚህ ሲናፕቲክ ጋስፕልስ የሚባሉት ልብ ብላችኋል። ከመጀመሪያው ጀምሮ ስታጠኑት ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ አያሳየንም። የዮሐንስ ወንጌልን which is not the synoptic gospel የዮሐንስ ወንጌልን ስንመለከት ግን ኢየሱስ ክርስቶስ በተለያዩ በዓላት ምክንያት ወደ ኢየሩሳሌም እንደመጣ እናያለን። ቢያንስ 3 ጊዜ ለዳስ በዓል፣ አንድ ደግሞ ለፋሲካ ከዚህ በፊት እንደመጣ ዮሐንስ ወንጌል ያሳያል። እንደምታውቁት ኢየሱስ ክርስቶስ የተወለደው በየት ነው? በቤትልሔም ከተማ ነው። ቤትልሔም ከተማ ማለት ትንሽ ከኢየሩሳሌም ርቃ የምትገኝ በጣም አነስተኛ መንደር ናት እና እዛች መንደር ውስጥ ነው ኢየሱስ ክርስቶስ የተወለደው እና የተወለደበት ዋና ምክንያት ደግሞ በትንቢት በሚልኪያስ መጽሐፍ 500 ዓመት በፊት ምን ተብሎ ትንቢት ተነግሮ ነበር? የእስራኤል አዳኝ መሲህ የሚወለደው ከይሁዳ ቤትልሔም ከዛች ከታናሽ ከተማ በቅጽል ስሟ ኤፍራታ ከምትባል ቦታ እንደሚወለድ እግዚአብሔር ቃል ይነግረን ነበርና ያ ቃል ይፈጸም ዘንድ አውግስቶስ ቄሳር ሁሉ ሰው በአውራጃው እንዲቆጠር ምን አለ ይላል? ትእዛዝን አወጣ እና ያ ትእዛዝ ምን አደረገው? ኢየሱስ ክርስቶስ ቤትልሔም ሄዶ እንዲወለድ አደረገ። እናትና አባቱ ሌላ ወደ ኖርዝ አካባቢ ያለ ቦታ ይኖሩ ነበር። ነገር ግን ይህ ቆጠራ እንዲቆጠር ለምሳሌ ባጭሩ ለማስረዳት አንድ ሰው የጎጃም ልጅ ወይም የጎንደር ልጅ ነው እንበል፣ ግን የሚኖረው አዲስ አበባ ነው ብንል የህዝብ ቆጠራው ሲካሄድ መቆጠር ያለበት ወደ ተወለደበት ወደ ትውልድ ቦታው ነው ቢባል ያ ሰው ከአዲስ አበባ ተነስቶ የት ይሄዳል? ወደ ጎንደር ወይም ወደ ጎጃም እንደሚሄድ እናውቃለን አይደል? ስለዚህ እዛ ሄዶ በሚቆጠርበት ጊዜ እዛው የነበረበት ከተማ ይሄዳል። እነ ማርያም እና ዮሴፍም ያደረጉት ከይሁዳ ነገድ ስለሆኑ ከተማቸውም የሚኖሩበት የምን ከተማ ነበር? የቤትልሔም ከተማ ስለነበር ቤትልሔም ከተማ መጥተው ምን አደረጉ ይላል? ተቆጠሩ ይለናል አይደል? ይህ የሆነው ግን ምን እንዲሆን ነው? የተባለው ቃል ይፈጸም ዘንድ ነው። ወገኖቼ የማቴዎስ ወንጌል ዋና አጀንዳ ምን እንደሆነ ታውቃላችሁ? ማቴዎስ ወንጌል የተጻፈበት ዋና መሰረታዊ ምክንያት ይፈጸም ዘንድ። ኦኬ ምንድን ነው የሚፈጸመው? ስለ መሲሁ ስለ አዳኙ በነቢያት እግዚአብሔር ከዚህ በፊት የተናገራቸው ነገሮች ምን ይሉ ዘንድ ይፈጸሙ ዘንድ ነው። በቃ ምንድን ነው መሰላችሁ? ማቴዎስ ዋናው ወንጌልን የጻፈበት ማቴዎስ ወንጌል የተጻፈው በመጀመሪያ ደረጃ ለማን ነው ብትሉኝ ለጂዊሽ ኮሚኒቲ ነው፣ ለአይሁድ ኮሚኒቲ ነው እና እነዚህ የአይሁድ ኮሚኒቲ የምትጠብቁት እስከ ዛሬ ድረስ የምትሹት አዳኙ መሲህ ኦኬ ያ መሲህ ምን እያደረገ ነው? መጥቷል። የመጣው መሲህ ማን ነው? የናዝሬቱ ኢየሱስ ነው የሚለውን ማረጋገጥ ዋና አንደኛ አጀንዳው የማቴዎስ ወንጌልና በዚህ ነው የሚከራከራል። ስለዚህ በቤትልሔም ተወለደ። ትዝ ይላችሁ እንደሆነ ሄሮድስ ከሰባ ሰገል ይህንን ሰማና ምን ሆኗል አለ? ንጉሥ ተወልዷል። ስለዚህ ያ አዲስ የተወለደው መሲህ ንጉሥ ከመጣ እኔን ምን ያደርገኛል? እኔን በስልጣን ስለሚገለብጠኝ ሳያድግ በፊት ምን ላድርገው አለ? ልግደለው አለ እና ቤትልሔም አካባቢ ከ2 ዓመት በታች የሆኑ ህፃናትን በሙሉ በክፋት ምን አደረገ? አስጨረሳቸው አይደል እንደምታስታውሱ። እና በዚህ የተነሳ ኢየሱስ ክርስቶስ ግን ለዮሴፍ በህልም ታይቶ ወዴት ሄደ? ወደ ግብፅ ሄደ፣ ሸሸ፣ አመለጠ። ከዛ እዛ ግብፅ እንደቆየ ይሄ ታላቁ ሄሮድስ የሚባለው ይህ ሄሮድስ ምን ሆነ? ሞተና ሌላ የሱ ልጅ ሄሮድስ ስልጣን ላይ ሲመጣ አሳዳጆቹ እንደሞቱ አውቆ በህልም ተረድቶ እንዲመለስ ወሰነ። ነገር ግን ተመልሶ የት ነው የተመለሰው? ዮሴፍ ልጆቹን ቤተሰቦቹን ይዞ የተመለሰው የት ነው ምትሉኝ? የተመለሰው ቤትልሔም አይደል። የት ነው የተመለሰው ወገኖቼ? ለሱ ጋድ ብሌስ ዩ። የተመለሰው የት ነው? ናዝሬት የምትባል ከተማ። እሺ ናዝሬት ማለት ኢየሱስ ክርስቶስ የናዝሬቱ ኢየሱስ የተባለበት ምክንያት ኢየሱስ የሚለው ስም
የሱ ስም ብቻ አልነበረም። ሌሎችም ጃሽዋ፣ የሽዋ ምናምን የሚባሉ ሰዎች አሉ። it is unique name but the Hebrews use it እስራኤላውያን ይጠቀሙታል። ስለዚህ ምንድነው የናዝሬቱ ኢየሱስ ተብሎ አይደንቲፋይድ ሆነ። ምን ማለት ነው? ይሄ አዳኙ መሲሁ ከናዝሬት ነው የመጣው የሚለው ሐሳብ ነው። ስለዚህ የናዝሬቱ ኢየሱስ ተባለ እና ናዝሬት ማለት በገሊላ አውራጃ የምትኖር ከተማ ናት። ትንሽ ከተማ ናት። ብዙ ስልጣን፣ ብዙ ጥምት፣ ዕውቀት ምናምን የሌላት ከተማ ናት። እቺ የናዝሬት ከተማ ግን ከኢየሩሳሌም ከዋናው ከተማ የ3-4 ቀን መንገድ ርቃ የምትገኝ ከተማ እና በዛች ከተማ ነው ተወልዶ ያደገው። ልጅነቱን ያሳለፈው በናዝሬት ነው። እዛ ነው የኖረው። ነገር ግን ኢየሱስ ክርስቶስ በዮሐንስ ከተጠመቀ በኋላ ብዙን አገልግሎት ያገለገለው የት ነው ምትሉኝ? እስቲ ኮመንት ላይ መልሱልኝ። አብዛኛው አገልግሎት ያገለገለው ገምቱ እስቲ። የጴጥሮስ የሚኖርበት ከተማ ነው። ያ ከተማ ምንድነው? ገሊላ፣ አውራጃው ገሊላ ነው። ቴንኪው ወጣትነቴን ለኢየሱስ። በብዛት ደግሞ ቅፍርናሆምና ቤተሳይዳ። ትክክል፣ ገሊላ፣ ቅፍርናሆምና ቤተሳይዳ። እነዚህ ከተሞች እንደውም ኢየሱስ ክርስቶስ አንዴ ምን አለ? ወየውልሽ ኮራዚን፣ ወየውልሽ ቤተሳይዳ፣ ባንቺ የተደረገው ታምራት በሰዶም እና በጎመራ ተደርጎ ቢሆን ኑሮ አቤት እነሱ ንስሐ በገቡ ኑሮ እያለ ይናገር። እዚህ ላችሁ ታውቃላችኋል። ስለዚህ በገሊላ አውራጃ ክልሉ ገሊላ ሲሆን ከተሞቹ ደግሞ ቅፍርናሆም፣ ቤተሳይዳ፣ ኮራዚን የሚባሉት ናቸው። ስለዚህ ኢየሱስ ክርስቶስ በብዛት እነዛ ከተማዎች ውስጥ በመኖር ነው ያሳለፈው። አገልግሎቱ አብዛኛው በዛ በገሊላ ወንዝ ዙሪያ። ይሄ ደግሞ ከኢየሩሳሌም 3 ቀን ርቀት ያህል ተርቆ የሚገኝ ስፍራ። እሺ፣ ስለዚህ ነገሩን ላለማርዘም ለተለያዩ በዓላት ግን ምን ይደረግ ነበር? ከእስራኤላውያን ከየትም ቦታ ቢሆኑ ተነስተው እየመጡ ወደ ኢየሩሳሌም በዓመት 3 ጊዜ እየመጡ ሰለብሬት የሚያደርጓቸው 3 ወሳኝ በዓላት አሉ። ኦኬ፣ እነዚህ ወሳኝ በዓላት ምንድናቸው ብትሉን፣ አንደኛው የፋሲካ በዓል። ፋሲካ በዓል ማለት አሁን እንደምናከብረው ኢየሱስ ክርስቶስ ከሞት የተነሳው ኢየሱስ ክርስቶስ ሞትና ትንሣኤውን እያሰብን እንደምናከብረው አይነት በዓል ሳይሆን የፋሲካ በዓል ማለት እነሱ ከግብፅ ምድር በእግዚአብሔር ተአምራት የወጡበትን እያስታወሱ ሰለብሬት የሚያደርጉት በዓል። ትዝ ይላችሁ እንደሆነ በግብፅ ምድር እየኖሩ እያለ ምን ያደርጉ ነበር? በግብፅ ምድር እየኖሩ እያለ ባርነት ሲያስጨንቃቸው እግዚአብሔር ሙሴን ላከና ምን አደረገላቸው? ሙሴን ልኮ የእግዚአብሔር ኃይል 10 ምልክቶችን አድርጎ በተለይ 10ኛው ምንድን ነበረ? የግብፅ በኩራትን የገደለበት ተአምር ነው። ትዝ ይላችኋል አይደል? ደም በግ አርዳችሁ ጠቦትን አርዳችሁ በምን አድርጉታል? በቤታችሁ መቃን ላይ አድርጉት። እሺ፣ ያንን ካደረጋችሁ በኋላ ምን ይሆናል አላቸው? ደምን በመቃናችሁ ካደረጋችሁ በኋላ የእግዚአብሔር መልአክ በሌሊት ያልፋል። ያ ደም ከሌለ ምን ይሆናል አለ? ያ ደም የሌለበት ቤት በሙሉ በኩር ልጆቻቸውን እግዚአብሔር በሞት ይቀጣል። ወገኖቼ፣ እስራኤላዊ መሆን በዛ ቀን አያድን፣ ግብፃዊ መሆንም አይገልም። ዋናው ዲፍረንሺየተሩ በሞትና በሕይወት መካከል ያለው ልዩነት ምንድን ነው ብትሉኝ፣ በበራችሁ ላይ ያለው ደም እና ይህ ደም በኋላ ስናየው ለካ የኢየሱስ ክርስቶስ የመስቀል ደም ምንድን ነው? ምሳሌ እና እግዚአብሔር በዚህ መልክ የግብፃውያንን በኩር ገሎ ካሳረፋቸው በኋላ እናንተ ዛሬ ከግብፅ ምድር የወጣችሁበትን እንድታስታውሱ በአቢብ ወር በ14ኛው ቀን ምን አድርጓል? ፋሲካን አድርጉልኝ። እስራኤላዊ የተባለ ሁሉ ይህንን በዓል ያክብር። እጅና እግር ያለው እስራኤላዊ ደግሞ ይህንን በዓል ለማክበር እግዚአብሔር ሊመለክበት በወደደው ስፍራ ምን ያደርጋል? እየመጣ ያምልክ ብሎ ኮማንድመንትን ሰጥቷቸዋል። ወገኖቼ እሺ፣ እቺን በጣም አስታውሱ። ፋሲካን በዓል እንዲያከብሩ የት መጥተው እንዲያከብሩ? እግዚአብሔር በመረጠው ስፍራ እንዲያከብሩ። ያም ስፍራ የት ነው? በኋላ ስታስተውሉ ኢየሩሳሌም እየመጡ እንዲያከብሩ ምን ኮማንድ ተደርገዋል? ታዘዋል። በቃ ኢየሱስ ክርስቶስም እንደ አንድ አይሁዳዊ በዚህ አሁን በማነበው ክፍል ላይ ለፋሲካ በዓል ወገኖቼ እየሰማችሁ ነው። ለፋሲካ በዓል ምን ያደርግ ነበር? ከላይ ከገሊላ ተነስቶ የ3 ቀን መንገድ አቋርጦ ወዴት ይመጣ ነበር? ወደ ኢየሩሳሌም ይመጣ። እግዚአብሔር ስም ብሩክ ይሁን። ስለዚህ ላንብበው ወገኖቼ፣ ማቴዎስ ምዕራፍ 21። እሺ ምዕራፍ 21ን እናንብበውና ለምን እንደሆነ ኮንቴክስቱ እንዲገባችሁ ነው። ለበዓል ነው፣ ለፋሲካ በዓል ነው። ትልቅ በዓል ነው፣ ኃይለኛ ክብረ በዓል ነው። ለዛ ፋሲካ በዓል ነው ኢየሱስ ክርስቶስ የመጣው። ግን he knows this will be his last trip። ኦኬ፣ የመጨረሻ ሳምንቱ እንደሆነ ግን ያውቀዋል። ወደ ኢየሩሳሌም ሄዶ እንደሚሞት ይነግራቸው ነበር ለደቀ መዛሙርቱ። ላንብበው በኢየሱስ ክርስቶስ ምዕራፍ 21 ከቁጥር 1 እስከ 11።
ቁጥር 20 ምዕራፍ 1 ከቁጥር 1 እስከ 11 ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችን ወዳለችው መንደር ሂዱ፣ በዚያን ጊዜ የታሰረችን አህያ ውርንጭና ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። እየሰማችሁ ነው? የት ደረሰ ይላል? ወደ ኢየሩሳሌም ቀርበው። ኦኬ ምን አደረገ ይላል? ወደ ኢየሩሳሌም ቀርበው ምን የምትባል ደብረ ዘይት የምትባል ቤተፋጌ፣ ስፔሲፊክሊ ቤተፋጌ የምትባል ስፍራ ሲደርሱ ሁለቱን ደቀ መዛሙርት ወደ ከተማ ሄዳቸው ምን አድርጉልኝ? አህያ ከነ ውርንጭናው ይዛችሁልኝ ኑ አላቸው። ወገኖቼ ኢየሱስ ክርስቶስ እዚህ ጋር ምንድን ነው እያደረገ ያለው ብላችሁ ማሰብ መጠየቅ ትችላላችሁ። ልብ ካላችሁት ኢየሱስ ክርስቶስ እያደረገ ያለው ይሄ የመጨረሻው ትሪፑ ስለሆነ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ እንደ ተራ ከዚህ በፊት ሲመጣ እንደነበረው በስውር ተደብቆ ሲመጣ እንደነበረው ወይም እንደ ተራ ሰው ሳይሆን ይሄንን ሲገባ የሚገባው እንዴት ነው ብትሉኝ እንደ ንጉስ ነው የሚገባው፣ እንደ መሲህ ነው የሚገባው፣ እንደ ኃያል መሪ ነው የሚገባው። ኦኬ በጣም ብዙ ጊዜ ልብ ብላችሁ ከሆነ ኢየሱስ ክርስቶስ ከዚህ ሳምንት በፊት በጣም this is very important ስሙ፣ ከሆሳዕና በፊት ወይም ከዚህ ፓልም ሰንዴ ከሚባለው ከዚህ ቀን በፊት ኢየሱስ ክርስቶስ ራሱን መሲህ እንደሆነ ሲገልጥ አናይ። በብዙ አጋጣሚዎች ኦኬ በብዙ አጋጣሚዎች ስትመለከቱት ኢየሱስ ክርስቶስ ምን አይልም፣ መሲህ መሆኑን አይገልጥም። ለደቀ መዛሙርቱ ራሱ መሲህ ለምሳሌ አሁን አንድ ክፍል አለ። ለምሳሌ ምዕራፍ 1 ማርቆስ ወንጌልን ብትመለከቱት ምዕራፍ 1 ብትመለከቱት አጋንንት አስወጥቶ ከፈወሰ በኋላ ልክፈተው ክፍሉን ማርቆስ ምዕራፍ 1ን ተመልከቱ። በዚያም ጊዜ ምዕራፍ 1 ቁጥር 33 ጀምሮ ነው ማነበው፣ ስሙኝ እሺ። በዚያም ጊዜ በምኩራባቸው ርኩስ መንፈስ ያለው ሰው ነበረ ይላል። እርሱም የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ይሄ ኢቪል ስፒሪት ነው እንደዚህ የሚለው ወገኖች፣ እየሰማችሁ ነው? ከአንተ ጋር ምን አለን? እሺ ልታጠፋን መጣ ሆይ። አየህ የኢየሱስን ኦቶሪቲና ኃይል አውቋል ይህ አጋንንት። ማን እንደሆንክ አውቄያለሁ ይላል። እሺ የእግዚአብሔርም ቅዱስ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። አትናገር፣ ማን እንደሆንክ ሪቪል አታል ብሎ ምን አደረገ ይላል? ገሰጸው። እዛው ክፍል ላይ ደግሞ ምዕራፍ 1 ቁጥር 34ን ተመልከቱት። በልዩ ልዩ ደዌ የታመመ አጋንንት ብዙዎችን ፈወሰ። ምዕራፍ 1 ቁጥር 30 ብዙዎችን አጋንንት አወጣ፣ አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ ምን አላላቸውም ይላል? አልፈቀደላቸውም። አይገርምም? እንዲናገሩ አልፈቀደላቸውም። መሲህ መሆኑን፣ አዳኝ መሆኑን፣ ንጉስ መሆኑን፣ ጌታ መሆኑን፣ የእግዚአብሔር ልጅ መሆኑን ይደብቅ ነበር። ይሄ በመጽሐፍ ቅዱሳችን መሳኒክ ሴክረስ ይላል፣ የመሲሁ ሚስጥራዊነት ይላል። በጣም ይገርማቸዋል። ይህንን ነገር ለደቀ መዛሙርቱ ራሱ ማለት ለደቀ መዛሙርቱ ራሱ እንዲናገሩ አላህ ያረጋቸውም ነበር። ለምሳሌ አሁን እኔ ማን እንደሆንኩ ታውቃላችሁ የሚለው የማርቆስ ምዕራፍ 8 ታሪክን ላንብብላችሁ በጣም ባጭሩ እና ማርቆስ ምዕራፍ 8 ላይ ትዝ ይላችሁ እንደሆነ ጴጥሮስን ስለኔ ማን ይላሉ ብሎ ጠይቆ ኢንተርቪው አድርጎት ነበር እና ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት ይላል እና ከዛ በኋላ ይህንን ምን አላልልህም ይለዋል። ላንብበው ቁጥሩን 29ን ላንብበው እስቲ። እናንተስ እኔ እንደማን እንደሆንኩ ከቁጥር 39 ጀምሮ ትላላችሁ ብለው ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። እሺ ጴጥሮስም አንተ ክርስቶስ ነህ ብሎ ስለ እርሱም ለማንም እንዳይናገሩ ምን አላቸው? አዘዛቸው። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችና ከካህናት አለቆችም ከጻፎችም ዘንድ ሊገደል ከ3 ቀን በኋላ ሊነሳ እንደሚገባው ያስተምራቸው ጀመር። እንደምታዩት ኢየሱስ ክርስቶስ ጴጥሮስን ምን ይለዋል? አትናገር፣ በቃ ለሌሎች እንዳይናገሩ ያዛቸዋል። ለምንድን ነው ኢየሱስ ክርስቶስ መሲሁነቱን መደበቅ? ኦኬ ዋይ ሴክሬሲ? ለምንድን ነው ኢየሱስ እስከ ሆሳዕና ቀን ድረስ ይሄንን ሚስጥር አድርጎ ያዘ? እንደውም ብዙ ሰዎች ምን ይላሉ መሰላችሁ? ክርስቲያን ያልሆኑ ሰዎች ኢየሱስ እኮ እናንተ ናችሁ በግድ ጌታ ያደረጋችሁት፣ በግድ እኮ መሲህ ያደረጋችሁት፣ በግድ እኮ አዳኝ ያደረጋችሁት እንጂ ኢየሱስ ክርስቶስ እኔ ጌታ ነኝ አይልም፣ እኔ መሲህ ነኝ አይልም። እንደውም መሲህ ነህ ጌታ ነህ ሲሉት ኧረ ዝም በሉ ይላል። ሪሊ አትናገሩ ይላል። ለምንድን ነው ክራይስት ይህንን ማድረግ ኢየሱስ ክርስቶስ ይህንን ማድረግ የወደደው? ለምን? ሁለት ምክንያቶች፣ ሁለት መሰረታዊ ምክንያቶች። የመጀመሪያውን ልንገራችሁ። አንድ ክፍል ላንብብና እሱን ሉቃስ ምዕራፍ 4 ቁጥር 21 ላንብብና ይመልስልናል። ሉቃስ ምዕራፍ 4 ቁጥር 21። እሺ ይሄ ክፍል እንግዲህ የተፈጠረው ምዕራፍ 4 ቁጥር 21 እንደምታዩት ኢየሱስ ክርስቶስ ወደ ገዛ አገሩ ወደ ናዝሬት መጥቶ ነው
ይሄ ክፍል። እሺ ወደ ተወለደበት ወዳደጉበት መጣና ያስተምር ዘንድ ጀመረ። ከዛ ከኢሳይያስ መጽሐፍ አወጣና በምኩራብ ውስጥ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል ብሎ አወጀ። እንግዲህ ተወልዶ ባደገበት ከተማ ነው። ከዛ የተጻፈ ይሄ ክፍል እንግዲህ ለመሲሁ ለአዳኙ እንደሆነ ያውቃል። ለድሆች ወንጌል እሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የጌታ ሰዓት እሰብክ ዘንድ ይላቸው። ከዛ መጽሐፉን ጠቅልሎ ለአገልጋዩ ሰጠና በምኩራብ የነበሩትን ሁሉን ትኩር ብሎ ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። አዎ የምትጠብቁት መሲህ እኔ ነኝ ብሎ ለገዛ ወገኖቹ አወጀላ። እኔ መሲህ ነኝ ብሎ ግልጽ ሲያደርግላቸው እነሱ ምን አደረጉታል? እስቲ ልብ ብላችሁ ተመልከቱ። ቁጥር 28ን ተመልከቱ። በምኩራብም የነበሩት ይህንን ሰምተው ምን አሉ? ቁጣ ሞላባቸው። ተነስተውም ከከተማው ወደ ውጭ አወጡት፣ ይጥሉትን ዘንድ ከከተማቸው ተሰርታባት ወደ ነበረች ወደ ተራራ አፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። አይገርምም? መሲህ ነኝ ሲሉት ሊገሉት አያችሁ። እነሱ የጠበቁት መሲህ ከቤተ መንግስት የሚመጣ፣ እነሱ የጠበቁት መሲህ ጦረኛ፣ ድልን የሚሰጥ፣ ከሮማውያን አገዛዝ ነፃ የሚያወጣ አርበኛ፣ የንጉስ ዘበር ነው የጠበቁት። አያችሁ፣ ጥበቃቸው ትክክል ስላልነበረ ምን ሆነ ይለናል። አሁን ከጠበቁት ውጭ አብሯቸው ከነሱ ጋር የነበረ በናዝሬት ተወልዶ ያደገ እኔ መሲህ ነኝ ሲላቸው ኤግዛክትሊ ደሱ ሊገሉት ፈለጉ። ስለዚህ ኢየሱስ በዓላማና በአጀንዳ ነው ወደዚህ ምድር የመጣ። ከዓመቱ፣ ከቀኑ፣ ከሰዓቱ፣ ከወሩ ጭምር የኢየሱስ ክርስቶስ ወደዚህ ምድር አመጣጥ የእግዚአብሔር ፕላን። ስለዚህ ያለ ጊዜው ኢየሱስ ክርስቶስ መሞት ስለሌለበት መሲህነቱን ለፐብሊክ አይገልጽም። እስከ መቼ ብስትሉኝ እስከ ሆሳና ሳምንት ድረስ። የሆሳና ሳምንት ድረስ ግን ሲመጣ ያበጠው ይፈንዳል። ምን ማለት? this is it the last time የሚሞትበት ስለሆነ ወደ ኢየሩሳሌም ሲገባ እንደ ንጉስ፣ እንደ መሲህ፣ እንደ አዳኝ ሆ የተባለ ምድር እየተገላመ ታላቅ አቀባበል ተደርጎለት ነው። አሳያቸዋለሁ በኋላ ላይ በደንብ። አንደኛው ኢየሱስ መሲህነቱን መግለጥ ያልፈለገበት ምክንያት ያለ ጊዜው እንዳይሞት ነው። እዚህ ጋር ሊገሉት ምን አደረጉት ይላል። ወደ ተራራ አፋፍ ወሰዱት፣ እርሱ ግን በመካከላቸው አልፎ ሄደ። ምናልባት እዚህ ጋር ኢየሱስ ክርስቶስ ያደረገው ተአምር ሳይሆን አይቀርም ወገኖች። ተአምር ነው እዚህ ላይ ያደረገው። ሊገሉት ፈልገው በመካከላቸው ተሰወረባቸው። they want to throw him አይደል? በጣም ይገርመኛል። ኢየሱስ በመካከላቸው አልፎ ሄደ። ስለዚህ ካለ ጊዜው፣ ካለ አጀንዳው፣ ካለ ወቅቱ ሞት ስለማይገባው ራሱን ይደብቅ ነበር። ቅድም እንደነገርኩችም አጋንንቶች ራሱ ሲያወሩ፣ አጋንንቶች ስለ ኢየሱስ ሲናገሩ ምን ይላል? ውጣ። ወገኖቼ ትንሽ ስለዚህ ነገር መናገር ፈልጋለሁ። እኛ አሁን በዚህ ዘመን በቤተ ክርስቲያን ውስጥ አጋንንት ኢንተርቪው እናደርጋለን። በጣም ከእግዚአብሔር ቃል ባልተናነሰ ዩቱቦቻችሁን ተመልከቱ፣ ቪዲዮቻችሁን ተመልከቱ፣ ቲክታኩን ተመልከቱ። በተለይ ዩቱብ ላይ ስታዩ ማጆሪቲ ታይም በጣም ብዙ ሰዓት ለአጋንንት ይሰጠው። መድረኩን ይሞላዋል። እንዲያርጌ ነበር፣ እንዲያሳድጊያት ነበር፣ እንዲሆኖ ነበር ይባል። በኢየሱስ ክርስቶስ አገልግሎት ግን ከአጋንንት ጋር ጊዜ አያጠፋ። የአጋንንትን አጀንዳ ኢየሱስ ክርስቶስ ያውቅ። የሰውን ህይወት ማበላሸት፣ ከእግዚአብሔር መንግስት ማጉደል፣ ማጥፋት፣ መግደል፣ that is the goal ወገኖች። ይህንን ያውቅ ስለነበር ኢየሱስ ክርስቶስ ግን የሚያደርገው ዝም በል ወገኖቼ። ከአጋንንት የሚመጣ ቴስቲሞኒ፣ ከአጋንንት የሚመጣ ንግግር፣ በዛ ንግግር ሰዎች አይ ጳውሎስ ትዝ ይላችኋል። በፊልጵስዩስ እንደውም እየሰበከ እያለ የጌታን መንገድ የሚያሳያችሁ እነዚህ የጌታ ባሪያዎች ናቸው እያለች ሴት ትደጋግም ትጮህ ነበርና መጨረሻ ላይ he discerned ጳውሎስ አወቀና የአጋንንት ድምፅ እንደሆነ ዝም በያላ እና አጋንንቱን ከሷ ላይ አስወጡ። ወገኖቼ የተናገረችው ነገር እኮ የጌታን መንገድ የሚያሳያችሁ የጌታ ባሪያዎች ናቸው። አሪፍ ትምህርት አይመስልም? እስቲ አስቡት። እኔ አንድ ወንጌል ልሰብክ ወጥቼ አንድ መንፈስ ያለበት ከተማ ውስጥ የታወቀ ጠንቋይ ወይ ምናምን ኧረ እሱ የኢየሱስን መንገድ የሚያሳይ ዋና ሰባኪ ነው፣ የጌታ መንገድ የሚያሳየው እሱ ነው እያለ አጋንንቱ ቢጮ፣ በእውነት ነው ምላችሁ፣ እኔ እሱን አጋንንት ይዤ እየዞርኩ ነው ለሰው ሁሉ ማሳየው። ይኸውላችሁ እኔ ነኝ ዋና ሰባኪው፣ የጌታን መንገድ ማሳየው እኔ ነኝ እያል እዞር ነው። ጳውሎስ ግን he doesn't want
ቴስቲሞኒ ኦፍ ዴቪል ኢንተርቪው እያደረገ ፕሮሞት አያደረግም አገልግሎት። ውጣ አጋንንት ውጣ አጋንንት ሂድ ነው የሚባለው እንጂ አጋንንት እንዴት ገባ እንዴት ወጣ። አሁን እኮ በቃ ቤተክርስቲያን ዲመን ኦብሴሽን ሁሉ ነገር አጋንንት ነው። የህይወት ውድቀት አጋንንት ነው። የህይወት ክፋት አጋንንት ነው። እና መድረኮቻችንን አገልጋዮቹም ራሱ ደስ ይላቸዋል። እኔ አሁን አንድ ጊዜ ድሮ ኢትዮጵያ እያለሁ አንድ በጣም የታወቀ አገልጋይ እሱ ጋር ልካፈል ሄጄ አንድ ወጣ ማለት ነው። ፓስተርዬ ስሙን አልነግራችሁም። ፓስተርዬ ዛሬ እኮ የት ነው ያገኘው? እና እስከዛሬ ታሰቃያት ነበር? አዎ። እና ለምንድን ነው እስከዛሬ ያልወጣው? አይ ሌሎች ፓስተሮች ጋር እየሄድኩ ቢጸልዩ አላየዙትም፣ አላገኙኝም። ዛሬ ግን አንተ ጋር ስመጣ በቃ በአንተ ላይ ያለው እሳት አልቻልኩም እና ምን ሆነ እና በቃ ተቃጠልኩ፣ ዛሬ ወጣው አልቻልኩም ምናምን ሲባል ጉባኤ ምናምን ተባለ። ወገኖቼ እኔም እንደዛ ቢባልልኝ በአጋንንት ደስ የኔ ቅባት ከባድ ሆኖ ከሌሎች አገልጋዮች በልጦ እኔ በልጬ አጋንንት ባስወጣ በጣም እንደው አሪፍ ነገር ግን ወገን አጋንንት ውሸት ነው። ኢጎ ነው የሚነግራቸው ለእነዚህ ሰባኪዎች። አንተ ልዩ ነህ፣ አንተ ቅብ ነህ፣ አንተ ትበልጣለህ። ወገኖቼ ከዚህ እግዚአብሔር ያድን። ፕሊዝ ቴስቲሞኒያቸውን አንስ። ክፉ ነው፣ በቃ ማጥፋት ነው። ውጣ ብሎ ማስወጣ። እንግዲህ ትንሽ ወደ ከመንገድ ወጣውና ኢየሱስ ክርስቶስ የአጋንንት ምስክር አይቀበልም፣ ራሱን አያጋልጥም። አንቲል መቼ ድረስ ነው ወገኖቼ? መቼ ድረስ ነው ይህንን ያደርግ? ኢየሩሳሌም እስኪገባ እስከ ሞቱ ጊዜ ድረስ እስከ ቅድም እስካነበብነው እስከ ማቴዎስ ምዕራፍ 21 ማቴዎስ ምዕራፍ 21 ላይ ግን የኢየሱስ ክርስቶስ የመጨረሻ ሳምንት ስለሆነ ከዚህ በኋላ ኢየሱስ ክርስቶስ በንጉስና ነው የሚመላለስ። ይኸው ምንም ራስ ያመጣሁት ጉዳይ አይደለም። እንመልከተው። ማቴዎስ ምዕራፍ 21 እንመልከት። እንግዲህ ኢየሱስ ኦልሞስት 3 ቀን መንገድ ተጉዞ ነው የመጣው። ቤተፋጌ ሲደርሱ 2 ኪሎ ሜትር ነው ከኢየሩሳሌም የሚቀረው። እሺ ቤተፋጌ ማለት ከኢየሩሳሌም 2 ኪሎ ሜትር አዌ ያለች ከተማ ናት። በጣም ቅርብ። 2 ኪሎ ሜትር ሲቀረው ሂዱ ውርንጭላ ይዛችሁልኝ ነው አላቸው። ለምን ውርንጭላ ይዞ መምጣት ለምን አህያ ይዞ መምጣት አስፈላጊ? ዋይ ደክሞት ያንን ሁሉ ጉዞ ተጉዞ አሁን ኢየሩሳሌም ጋር ሲደርስ ድካም ይዞት ነው? አይደለም። ዋይ ደዝ ሂ ዋንት ቱ ካም በዶንኪ ላይ ተቀምጦ መምጣት ለምን አስፈላጊ? ለሜን ሪዝን በእስራኤል ባህል ነገስታት በፈረስና በአህያ ነው የሚገቡት። የጦር ነገስታት በጦርነት ጊዜ ያሉ ነገስታት ሲገቡ የሚገቡት በምንድን? በፈረስ። በሰላም ጊዜ ግን ወይም የሰላም ነገስታት የሰላም መሪዎች አሁን ሰለሞን ለምሳሌ ወደ ኢየሩሳሌም ሲገባ በበቅሎ ነው የገባው። ስልጣኑን ሲያገኝ ነገስት ላይ ሄዳቸዋል። ስልጣኑን ሲያገኝ በምንድን ነው የገባው? በበቅሎ ነው የገባው። ምን ማለት ነው? ሰላምን የሚያመጣ ንጉስ ምን እያለ ነው? እየገባ። ኢየሱስ ንጉስ ነው፣ ግን እንደ አሕዛብ ንጉስ በፈረስ አይደለም። እንደ አሕዛብ ንጉስ በሰረገላ አይደለም። እንደ አሕዛብ ንጉስ በጦር ሰራዊት አይደለም። የሚገባው በምንድን ነው? ውርንጭ፣ በአህያ፣ በትህትና፣ በዝቅታ። ስለዚህ ኢየሱስ ክርስቶስ እንዴት ነው የገባው ስትሉኝ፣ እንደ ንጉስ ነው የገባው። ውርንጭላ ምንድን ነው የሚያሳየው ካላችሁኝ፣ ሰላም፣ ትህትና፣ ዝቅ ማለት። አይገርማችሁም? የኢየሱስ ንግስና ለብዙዎች አይደለም፣ ለአሕዛብ የእሱ መሲህነት አይደለም ለጀማው ለኢያሱ ደቀ መዛሙርት ራሱ በጣም ብዙ ግልጽ አልነበር። ዮሐንስ ወንጌል ይህንን ታሪክ ሲጽፍልን እኛ ራሱ አልገባንም ነበር። በኋላ ከሞተ ከተነሳ በኋላ ነው የገባን። እያደረገ የነበረው ለካ የመሲህ አገባብ ነው፣ የንጉስ አገባብ ነው። አይገርማችሁም? በዛ አብረውት ከብዙ መንገድ ሲመጡ የነበሩት ሆሳዕና በዳዊት ስም የሚመጣ የተባረከ ይሁን እያሉ ምን ማድረግ ጀመሩ? ልብሳቸውን እያወለቁ ዘንባባን እያነጠፉ እየዘመሩ ያስገቡት ጀመሩ። አይገርምም ወገኖቼ? ማስተዋል ያለባችሁ አንድ መሰረታዊ ነገር ልብሳቸውን ማነጠፋቸው፣ ዘንባባ ቅጠል ይዘው መውጣታቸው የተለመደ ለንጉስ የሚደረግ አቀባበል። ስለዚህ እንደ ንጉስ ነው ኢየሱስ እየገባ። አሁን ለምሳሌ ሬድ ካርፔት የምንለው ነገር አለ አይደል? አሁን በዚህ ዘመን ሬድ ካርፔት እንደምናስደርገው ለትልቅ ፕሮግራም ዛሬ እንደውም የሚገርማችሁ ዛሬ ዋሽንግተን ዲሲ ነበርኩና ፕሬዚደንት ትራምፕ እያለፈ ነበረ ሞተር ሄዱ እና ልክ ልሻገር ስል ኢትዮጵያ እንደሚሆነው ትዝ ይላችኋል። መንገድ ተዘጋግተው መሪዎች ሲመጡ እንደሚያልፉት ዛሬም ፕሬዚደንት ትራምፕ ሲያልፍ በቃ እንዴት ልበላችሁ፣ ሴኪሪቲው፣ ምኑ፣ ፖሊሱ፣ ሄሊኮፕተሩ፣ ሊሞዚኑ፣ ወታደሩ በቃ እዛ ጋር ቆሜ። በነገራችን ላይ ይሄ ነገር ኢትዮጵያ ብቻ አይደለም። 30-45 ደቂቃ ቆሞ መሪ ማሳለፍ እኔ እዛ ብቻ ይመስለኝ ነበር። እዚህም ለካ ያቆማሉ። ሳላስበው ለሆነ ፕሮግራም እንጂ አንድ 30-40 ደቂቃ ቆምኩኝ እና this is same entrance ኢየሱስ ክርስቶስም እዚህ ጋር እያደረገ ያለው የንጉስ አገባብ ነው እየገባ ያለው በዛ ዛ። ለምን? አሁን አያችሁ ጊዜው ደርሷል። ኢየሱስ ንግስናውን ሊያሳይ ጊዜው ደርሷል። ከዛ በኋላ ምን አደረገ? ሄደው ውርንጭላውን ይዘው መጡ። ለጌታ ያስፈልጉታል በሉ አሉ። አሁን ብዙ ሰዎች ምን ሆኖ ነው ውርንጭላውን ይዘው የመጣው? እንዴት ማንም ሰው ዝም ብሎ ውርንጭላውን ይሰጣል እንዴ ብለው ያስባል። ኢዘር ኢየሱስ ክርስቶስ ሚራክለስ በሆነ መልኩ ያንን ነገር
እዛ ጋር ውርንጭላው እንደምትገኝ አውቆ ሊሆን ይችላል ይላሉ የአንዳንድ መጽሐፍ ቅዱስ ጸሐፊዎች አዋቂዎች እንደሚሉት። ኦር የኢየሱስ ደቀ መዛሙርት ከዚህ በፊት በኢየሩሳሌም ሲያገለግል ያገለገላቸው ሰዎችን ኦልሬዲ ፕሪአሬንጅ አድርጎ አዘጋጅቶ ነው ይላሉ። ስለዚህ ኤኒዌይስ ግን ብዙ አያስጨንቀንም ይሄ ሀሳብ። ደቀ መዛሙርቱ እንደተባሉት አህያውን ይዘው ውርንጭላይቱን ይዘው ማንም ያልተቀመጠባት ነበር ይላል ሉቃስ። ምን ማለት? ለትልቅ ዓላማ የተለየች ውርንጭላ መሆኗን ለማለት። ኖ ዋን ሀሳቶ ማንም አልተቀመጠባት። እሺ ምን አደረገ? ይዘው መጡ። ለምንድን ነው ይሄ ሁሉ የሆነው ሲባል ማቴዎስ ምን ይለናል? ቁጥር 5-4 ተመልከቱ። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ። ማን ነው የመጣው? ንጉስሽ ኢየሱስ፣ ንጉሳችን፣ የዓለም አዳኝ ንጉስሽ ምን በአህያ ላይና በአህያይቱ ግልገል ላይ በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት የሚለው የዘካርያስ 9:9 ይፈጸም ዘንድ ነው። ደሱ ካለ ዘካርያስ 9:9 ሼር አድርገው። ያ ትንቢት በዘካርያስ 9:9 የተነገረው ትንቢት ምን ይባል ዘንድ? ይፈጸም ዘንድ። ኢየሱስ ክርስቶስ ኦልሞስት ከ225 በላይ በብሉይ ኪዳን ያሉ ትንቢቶችን በህይወቱ የፈጸመ ንጉስ ነው። አንድ ሰው እነዚህን ሁሉ ትንቢቶች የማሟላት እድሉ በጣም ሬር፣ ግን ኢየሱስ ክርስቶስ አዳኙ መሲሁ ይመጣል የተባለው እርሱ ስለሆነ ይህ ንጉስ አሁን ያ ቃል ይፈጸም ዘንድ ምን አደረገ? ውርንጭላውን አምጡ ብሎ በውርንጭላ ላይ ተቀምጦ የሰላም አምላክ የትህትና አምላክ ይሄው ደሱ አግኝቶልናል። አንቺ የጽዮን ልጆች ምን በይ? እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ እልል በይ፣ እነሆ ንጉስሽ ጻድቅና አዳኝ ነው፣ ትህትም ሆኖ በአህያና በአህያይቱ ላይ ይመጣል። አይገርምም? ኢየሱስ የትንቢት ፍጻሜ ነው። ኢየሱስ መሲህ ነው። ኢየሱስ የሚጠበቀው አዳኝ ነው። ወገኖቼ እስራኤላውያን እስካሁን ሰዓት ድረስ ከድንግል ይወለዳል መሲሁ ብለው አንዳንድ አክራሪ አይሁዳውያን ልጆቻቸውን እንደማይድሩ ታውቃላችሁ። ድንግል ትጸንሳለች ወንድ ልጅም ትወልዳለች ይላል የሚለው ይፈጸም ዘንድ ስለሚያስቡ ወገኖቼ ኢየሱስ ክርስቶስ ብሉይ ኪዳንን ፈጽሞ ኢየሱስ የሚጠበቀው አዳኝ፣ ኢየሱስ የዓለም ቤዛ። ደቀ መዛሙርቱም ልብሳቸውን አነጠፉለት፣ በእርሱም ላይ ተጫነ፣ በመንገድ ላይ ማነጠፉ። ሌሎችም ከዛፍ ቅርንጫፍ እየቆረጡ የሚቀድሙትም ሕዝብ የሚከተሉትም ሆሳዕና። እሺ ስሙ ይሄንን ሆሳዕና ማለት አሁን አድን ማለት ነው። በቃ አሁን አድን። እሺ ለዳዊት ልጅ በጌታ ስም የሚመጣ የተባረከ ይሁን። አያችሁ፣ መሲህ እንደሆነ አውቀዋል፣ አዳኝ እንደሆነ አውቀዋል። አሁን አድን። በቃ this is the time deliver ልታረገን፣ ይሄ ነው ጊዜው፣ ነፃ ልታወጣ፣ ይሄ ነው ጊዜው ልታድነን ይላሉ። አይገርምም? በጌታ ስም የሚመጣ የተባረከ ይሁን፣ ሆሳዕና በአርያም እያሉ ይጮሁ ነበር። ከማን ነው የሚያድናቸው? እግዚአብሔር ክርስቶስ። ሊነግረኝ የሚፈልግ ሰው አለ? ንጉስ እንደመጣላቸው ነው ያሰቡት። ኦኬ፣ ከማን ያድነናል ብለው ነው የሚጮሁ? ከሮም ያድነናል ብለው። ይኸውላችሁ ለአይሁዳውያን መሲሃቸው ወይም አዳኝ የሚጠብቁት መሲህ መንፈሳዊ መሪ ነው፣ የጦር መሪ ነው ብለው ያስባል። አያችሁ፣ እስራኤላውያን በዛ ጊዜ ኤግዛክትሊ ወጣትነት ለኢየሱስ ኤግዛክትሊ መሲሃቸው እነሱ በሮማ ባርነት ስር ነበሩ። እስራኤላውያን የሚያሳዝነው ተገዝተው ነው የሚኖሩ። ንጉስ አልነበራቸውም፣ አዳኝ አልነበራቸውም። በጣም ከባድ የሆነ ሮማውያን ደግሞ በጣም ኃይለኞች ናቸው። በተለይ ደግሞ ታክሴሽን ኤግዛክትሊ ፋሲካዬ ኤግዛክትሊ ከሮም መንግስት አንድ መጽሐፍ እያነበብኩ ታውቃላችሁ። ሮማውያን እስከ 75-80% ያህል ታክስ ያደረጓቸው ነበር ከሚያገኙት ገቢ። እነ ማቴዎስ ቀራጭ የነበሩት የሚጠሉት በዚህ ምክንያት ነው። በጣም በድህነት እንዲኖሩ ያደረጓቸው ነበር። በምን? በግብር። ሮማውያን ነፃነት ይሰጠዋል፣ የፈለግከውን ማድረግ ትችላለህ፣ ነገር ግን በግብር ቀንበር ይጭኑባቸው ነበር፣ ከፍተኛ ቀንበር። ስለዚህ ወገኖች ሮማንስ እንደሚያስጨንቋቸው ስለሚያውቁ ከዚህ ነፃነት የሚሰጣቸውን ከዚህ ባርነት የሚያወጣቸውን አዳኝ ይጠብቁ ነበር። ኦልሞስት በዛ ጊዜ 100 ዓመት ያህል የሮማ ባሪያ ነው። ስለዚህ አሁን ልክ እንደ ደቀ መዛሙርቱ እንደተታለሉት ደቀ መዛሙርቱ ራሱ ትንሽ ከ1-2 ክፍል በፊት ስታዩት ደቀ መዛሙርቱ ራሱ ዮሐንስና ያዕቆብ መጥተው አንዱ በቀኝ አንተ ንጉስ ስትሆን በዚህ ምድር ላይ መጥተህ ንጉስ ስትሆን አንዳችን በቀኝ አንዳችን በግራ እንድንሆን እባክህ ፍቀድልን ብለው እናታቸውን ይዘው መጡ። ምንድን ነው የፈለጉት? ኢየሱስ ንጉስ ሲሆን አዳኝ ሲሆን የሮማ መንግስትን ሲገለባበት ነፃ ሲያወጣ እነሱ በቀኝ እነሱ በግራ። እነዚህ ይህንን የሚያስቡት እንግዲህ 3 ዓመት አብረውት የነበሩት ወንድሞቹ ወይም ደቀ መዛሙርቶቹ ናቸው። they didn't even understand
ተዉት። ይሄ ተራ ጀማውን ሰው ተዉት። ደቀ መዛሙርቱ የኢየሱስ የመሲህነት ልክ ዓለምን ከኃጢአት ማንጻት እንደሆነ የዘላለም መንግስትን መመስረት እንደሆነ they didn't understand fully። አይገርምም? እነዚህም ሰዎች በኋላ እኮ ታዩታላችሁ፣ ከ3 ቀን በኋላ እኮ ታዩታላችሁ። ዛሬ ሆሳና ብለው የተቀበሉት ሰዎች ስቀለው 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 ብለው ተገለበጡ። ከሮማ ነፃ የሚያወጣ እንዳልሆነ ሲገባቸው ወገኖቼ ኢየሱስ ክርስቶስን ለዚች ለጊዜያዊ ህይወት፣ ለዚች ለጊዜያዊ ጥቅም፣ ለዚች ለጊዜያዊ ማንነት ብለን ነው የምንከተለው። ፋይናንሻል ሴኪሪቲ፣ ኢሞሽናል ሴኪሪቲ፣ ሜሬጅ ሰክሰስ፣ ከአዲክሽን ብቻ ነፃ ለመውጣት ብለን ነው ኢየሱስ ክርስቶስን የምንከተለው ወገኖቼ። አይ ቲንክ ዲስ ኢዝ ቬሪ ኢምፖርታንት። ሆሳና ብለን የተቀበልነው ጌታችን ጌታ እንዲሆን የተቀበልነው ለቴምፖራሪ ሶሉሽን ይሆን ወገኖች? አይሁንብን። ይሄ ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ከኃጢአት የሚያድን፣ ኢየሱስ ክርስቶስ የዘላለም ህይወት ሚስ፣ የኢየሱስ ክርስቶስ ሞትና ትንሣኤ እኛን ከእግዚአብሔር ከኃጢአት ባርነት ወደ እግዚአብሔር ልጅነት ምንሽ ኦፍኮርስ ወገኖቼ ሜቢ እግዚአብሔር በክርስቶስ ኢየሱስ በኩል የሚሰጠን እረፍትና ሰላም አለ። ምንም ጥያቄ የለው። ፋይናንሻሊ he might do that፣ ጤናም he might give us but remember ዋና በኢየሱስ ክርስቶስ የምናገኘው ትልቁ ክብር የእግዚአብሔር ልጅ ኃጢአታችን መደምሰስ። እግዚአብሔር እኛን ሲያይ በቁጣ ሲሆን የሚያየን እኛን ሲያይ በምንድን ነው? በርህራሄ ነው። ፓስኦቨር ማለት ምን ማለት? ፋሲካ ማለት ሞት አለፈ ማለት ነው። ሞት ያለፈበት ምክንያት በመቃኑ ላይ ደሙ ስላለ፣ ያ ደም የማን ደም? የኢየሱስ ክርስቶስ ደም ወገኖች። እግዚአብሔር ስም ብሩክ ይሁን። እንደዚህ ሆሳና ተብሎ የተገባው ኢየሱስ ክርስቶስ በዘመኑ መጨረሻ ላይ ክብሩን ሊገልጥ በዛች በመጨረሻ ሳምንት ኖ ተራ ሰው አይደለም ወደዚህ ምድር የመጣው አምላክ ሰው ሆኖ በንግስና በመሲህነት ነው የሚገባው። ነገር ከተማው ተናወጠች ይላል። ማን የመጣው? ማን ነው እንደዚህ በክብር የገባው አለች ኢየሩሳሌም። it is the savior አዳኙ መሲሁ ነው ወገኖች። ዛሬ የምጠይቃችሁ ነገር አንድ why are you following Christ? ለምንድን እንደ ኢየሩሳሌም ነዋሪዎች አይሆን? ጥቅማችንን አላሟላ ሲል ምንፈልገውን ላይፍ ስታይል፣ ምንፈልገውን ሜሬጅ፣ ምንፈልገውን ልጆች፣ ምንፈልገውን ፋይናንሻል ሲቹዌሽን አላሟላ ሲለን ስቀለው እንዳንል እግዚአብሔር ሊስንቱ ኢየሱስን የተከተልነው ልጆቹ ስላደረገ የዘላለም ህይወት የምንከተለውም ለዚህ የእግዚአብሔር ልጆች ስላለ አዲስ ማንነትን ስለሰጠ የዘላለም ህይወትን ስለሰጠ እግዚአብሔር ያምላካቸው በእውነት ነው ምላችሁ እስከ መጨረሻ መከተል እንዲሆንልን እጸልያለሁ። እስከ መጨረሻ በቃ እንደ ማርያም እንደነዛ ሴቶች መስቀልም ላይ ከመስቀልም በኋላ በትንሳኤው እንደተከተሉት መከተል ዞይ የሆነውን ህይወት ስለሰጠ እኔ ልንገራችሁ በክርስቲያን ቤት ነው ያደግኩት። ብዙ ጊዜ ተናግሬዋለሁ። እናቴ፣ አያቴ፣ ቅድመ አያቶቼም ጨምሮ በእናቴ በኩል ኦልሞስት የመካነ ኢየሱስ አሜን ቢደክመንም ከእግሩ ስራ አለ እግዚአብሔር በመካነ ኢየሱስ ቤተክርስቲያን ነው ያደግኩት። እነሱም መስራቾች ነበሩ። የመካነ በጣም አርሊየር ማወራላችሁ 80 ዓመት 90 ቅድመ አያት አሁን ራሱ አለች መጽሐፍ ቅዱሷ እንትን አለ መጽሐፍ ቅዱሷ አለች ቅድመ አያቴ ሲጠቀሙባት የነበረች እና በአባቴም በኩል ብዙ ሰርድ ጄኔሬሽን ክርስቲያን ነኝ እና ምን ልላችሁ ነው። ነገር ግን ወገኖቼ እግዚአብሔር ልጅ ነው እንጂ ያለው የልጅ ልጅ የሰማችሁኝ ነው። ወላጆቻችን ክርስቲያኖች፣ ወንድም እህቶቻችን፣ እናት አባቶቻችን ክርስቲያኖች ቢሆኑ እንኳን ወገኖች እግዚአብሔር ልጅ እንጂ የልጅ እግዚአብሔር ፐርሰናል የግላ በጋራ በጀማ ደህንነት። ስለዚህ ሃይስኩል አካባቢ እንደጨረስኩ ከእግዚአብሔር ቤት ብዙ ራኩኝ። ብዙ ቤተክርስቲያን አልሄድም። ብዙ የኃጢአት ልምምድ ውስጥ ገባ። ላይ ደስ ይላል፣ ያስደስታል፣ ሞቅ ይላል፣ ዋይ ይላል። ያኔ እንደውም ትዝ ይለኛል እኔ ሀገር መጣሁና ሃይስኩል ጨረስኩ። ከዛ ተመልሼ ወደ ሄድኩ ማለት ነው ወደ ኢትዮጵያ እንደሄድኩ በቃ ብራ ነው ብዙ አሪፍ ነገሮች ነበሩና በቃ ሁሉ ሰው ተፈላጊ ነው፣ ሁሉ ሰው ወዳጄ ነው፣ ሁሉ ሰው በቃ ናታና ነገራችን ላይ ስሜ ናታ የልጄ ስም ነው ማለት ነው። ገንዘብ አለ ምኑም አለ። ግን መጀመሪያ ላይ እንደሚጥመው ኃጢአት ስትገባበት ግን በቆየ ፋሲካ ይሄዳል ኃጢአት እስክትገባበት ከውጭ ሆነ ታጣጥመው ገና ከሩቅ ሆነ ምናምን እስክታደርገው ድረስ በለው ይልህና ገባበት ልብህን ይሰብረው። ስትቆይበት ደግሞ ይቀጠቅጣል፣ ስትከር ይገል ባሪያ ያደርጋል። መጀመሪያ ላይ የነበረው በጣም አሪፍ ቦታ ዝናናበት እየቀነሰ ጤናዬ እየቀነሰ ውበቴ እየቀነሰ አብሮ የሚውሉ ከኔ እየራቁ ምናምን መምጣት ጀመረ እና በኋላ መጀመሪያ ላይ በቃ አለ የተባለ ደህና ቦታ ስዝና የነበርኩ ሰውዬ በቃ ወደ በእነዚህ ጊዜያት ሁሉ ግን አንድ ስሜት ይሰማል። እግዚአብሔር የሆነ ድል ቢሰጥ እግዚአብሔር በቃ በሆነ
መንገድ ከዚህ ባርነት የምወጣበትን ነገር ቢያመቻች በቃ ከዚህ መውጣት ፈልጋለሁ። እኔ አሁን አንዳንድ ጓደኞች ግርም ይለኛል ወገኖቼ፣ በልጅነት የእግዚአብሔርን ቃል የመስማት ሚስጥር ነው ምናምን። ጓደኞች አንድ አለ በጣም ኃይለኛ የነጋዴ ልጅ እንዴት ነው ተመችቷል ላይፍ ነው። እኔ ገንዘብ እስካለኝ ድረስ ገንዘብ አይለቅ እንጂ ሆነ አደርጋለሁ ስ ላይፍ አረጋለሁ። እና እኔ ግን አይ ኦንሊ ኒድድ ዋን ዌይ አውት የሆነ መንገድ ነበር ምፈ እና ወገኖች እዛ በዚህ ሁሉ ነገር ውስጥ እያለ ዲፕሬሽን ምናምን ያጠቃኝ። ዲፕሬሽን፣ አንዛይቲ፣ ይሄ ፍርሃት፣ ከዛ ደግሞ ዱካ ባለው ዲፕሬሽን ባማ ደስታ ማጣት ሁሉ ነገር እያለኝ ከዛ በኋላ ደግሞ የበሽታ ፍርሃት ይዘኝ ጀመር። ገርማችሁ ከመሬት የሚያመኝ ምናምን በጣም የሚገርመች አይደል እና የምታመመው ደግሞ የሚመስለኝ ነገር ሰው ምን አለ ምን ሆነ መሰላችሁ? የሚጥል በሽታ ታውቃላችሁ? ለብሴ ባለው አይደል ይሄ ክፉ በሽታ እንደዛ ሆኖ ሲወድቅ ሰው በጣም ደህና። በዛ ጊዜ በሲክሬት የሚባል አንድ መጽሐፍ ነበር። ምንም አለኝ ይሄ የዩኒቨርሳል ይሄ የዚህ ዘመን ትምህርት ነው። ምን አይነት ትምህርት ነው ብትሉኝ፣ የምታስበውን የምትመኘውን የምታሰላስለውን ነገር ያንን ታገኛለህ፣ ትወርሳለህ የሚል እና ለምሳሌ ሆን ስለ ገንዘብ ባሰብክ ቁጥር የሆነ ቦርድ ላይ ስለ ገንዘብ በጻፍክ ቁጥር በየቀኑ በቃ ይህንን አገኛለሁ ወይ ይህንን ቤት ሰራለሁ ባልክ ቁጥር ያ የምታስበው ነገር ምን ይሆናል ይላሉ፣ ዩኒቨርሲቲ ይሰጥሃሉ። አሁን ሰሞኑን አዶናይም ትንሽ እንዲህ አይነት ነገር እየቀበረ እኔ ቪዥን ማድረገውን ህይወት ነው የምኖረው ምናምን። ኧረ ሰው ልጁ ደካማ ነው። ኤኒዌይ ያንን መጽሐፍ አነበብ ነበርና ማንም እንደዚህ ሳይጀምረው በፊት ማለት ነው። ከዛ አንደኛው ሴክሬት አንደኛው ቻፕተሩ ሴክሬት አባውት ሂሊንግ ነው፣ ስለ ፈውስ ስለ መዳን ነው። እና ምንድን ነው የሚለው ስለ ጤና ባሰብ ጤነኛ ነኝ ባልክ ቁጥር ጤናማ ትሆንም እና ብዙ ሰዎች ከካንሰር ዳንን፣ ከእንደዚህ አይነት በሽታ ዳንን። we were just thinking about being healthy። እኔ ወንድማችሁ ግን ጤና ሳይሆን ማስበው ስለመታመም ዝም ብዬ ስለመጣ። አንዳንድ ጊዜ ልንገራችሁ ምሳሌ ጠጥቼ ወይ ድራግ ወስጄ ምናምን ሽንት ቤት መንገድ ላይ በወድቅ ወይ ደረጃ ምናምን ሲኖር እጅግ ያስደነግጣል። ደረጃ መውረድ የሆነ በጄጄ ምናምን በቃ አንድ ነገር ሆኖ አላውቅም። ግን ያ ፍርሃት ኦልሞስት ከ1 ዓመት በላይ እና በዚህ ሁሉ ፍርሃት ውስጥ እያለሁ፣ በዚህ ሁሉ ጭንቀት ውስጥ፣ በዚህ ሁሉ ሰላም ማጣት፣ በዚህ ሁሉ ውድቀት ውስጥ እያለው አንድ ቀን አንድ ጓደኛዬ አንድ ቤተክርስቲያን ያኔ ዘመናዊ ቤተክርስቲያን ነበር እንሂድ አለኝና ተያይዘን ሄደን ማታ ሌላ ቦታ ነው ሄድ እና ጠዋት ስንሄድ እግዚአብሔር ቃል ተሰበከ ሰማሁ። አሪፍ ቸርች ነው ደስ ይላል ምናምን ነው ብለን ወጥ። ከዛ በኋላ ግን ምን ሆነ መሰላችሁ? ከዛ በኋላ ቅዱስ ቁርባን ቀን ቅዱስ ቁርባን እየተሰጠ ያለ ፓስተሩ በሚሰጥበት ጊዜ ይህ ስለእናንተ የሚቆረስ ስጋ፣ ይህ ስለእናንተ የሚፈስ ደሜ ነው፣ ለኃጢአታችሁ ስርየት አድርጉት እያለ ደጋግሞኝ እና ይህንን ሲናገር እኔ ቆሜና ይህ ስለ እናንተ የሚፈስ ደሜ ነው ለኃጢአታችሁ ስርየት፣ ይህ ስለ እናንተ የሚቆረስ ስጋዬ ነው ለመታሰቢያ ሲደጋግም ኢየሱስ ክርስቶስ ለእኔ እንደሞተ። እንግዲህ ይህንን ነገር ከህፃንነቴ ጀምሮ የሰማው ልጅ ያን ቀን ግን በቃ ኢየሱስ ክርስቶስ ለእኔ ኃጢአት ነው የሞተው ብዬ ተቀበልና ራሴን ሳያው ግን ኢየሱስ ለእኔ እንዲህ ሞቶልኝ፣ ኢየሱስ ለእኔ እንዲህ ዋጋ ከፍሎልኝ፣ እኔ ግን የምኖረው ህይወት የኃጢአትና የክፋት ለኢየሱስ ክርስቶስ የማይገባ ህይወት እንደሆነ ምን አልኩኝ አረዳውና ጌታ ሆይ ማና። የሚገርማቸው እምባዬ ጠብ አለ በዛ ሰና። እምባዬ ጠብ ሲል አያለቅስም ብዬ ቁጭ፣ ነገር ግን መንፈስ ቅዱስ ስለ ኢየሱስ ክርስቶስ በጣም ይቀርና እዛው ቁጭ ብዬ እኔ አላለቅስም። ከዛ ያን ቀን ግን እየዬ ብዬ ማያል በእግዚአብሔር ይቀርና ያን ቀን ምን እንደሆነ አልገባኝም። ቅዱስ ቁርባን ለመጀመሪያ ጊዜ በህይወቴ ከወጣው በኋላ ጓደኞቼ ወደዚህ ህይወት ከዚህ በኋላ የምመለስ አይመስለኝም አለ። እግዚአብሔር እንደተናገርኩት አንድ ጓደኛ እንደው 3 ቀን እናያሻ ምናምን 3 ቀን 3 ሳምንት 3 ወር 3 ዓመት 3 10 ዓመታት ሊሆን እና ምን ልላችሁ ነው ወገኖቼ፣ ኢየሱስ ክርስቶስ ህይወት የሚሰጥ ህይወትን የሚያበዛ ህይወትን የሚያትረፈ አምላክ። ስለዚህ ስለ ማዳኑ፣ ስለ ደህንነት፣ ስለ ሞትና ስለ ትንሣኤው፣ ስለኛ ስለተከፈለው ዋጋ አስበን እንድንከተለው እግዚአብሔር ስም ብሎ ለምን I don't want you to get disappointed። አንዳንድ ጊዜ እውነት ነው ፋሲካዬ፣ አንዳንድ ጊዜ ዲስአፖይንትድ እንሆናለን። አጠባበቃችን ክርስቶስን የምንጠብቅበት አጠባበቅ ልባችንን ይሳል። በተለይ ነቢያት ሰምተን በጣም ይሄ ይሳካልሃል፣ ይሆንልሃል፣ ሁሉ አማን በአማን ነው፣ ሁሉ አልጋ ባልጋ ነው የሚል ነገር ሰምተን ከመጣን ምን ይሆናል መሰላችሁ ወገኖቼ? ልባችን ይሰበራል። ስቀለው ማለት እንጀምራለን። 3 days ላይ አይጥመንም የኢየሱስ ክርስቶስ። አንድ በጣም የምወደው ጓደኛዬ በጣም ጌታን የሆነበትን ነገር ልንገራችሁና ጨርሳል። በጣም የሚወዳት እናቱ በብዙ ትታመም ነበር፣ በብዙ ነበርና በጣም ብዙ
አገልጋዮች ግን በቃ ትድና ፋይን ሺል ቢ ፋይን እና ይሉት ነው። እና እሱ ግን በቃ በጣም በብዙ ችግር ነው የኖረው። ከዛ በኋላ በጣም ህይወት ተሳክቶለት በጣም ጥሩ ደረጃ ደርሶ መጦር በሚጀምርበት ሊጀምር ባሰበበት ሰዓት ድንገት በጣም በብዙ ለረጅም ዓመታት እግዚአብሔር የተናገረኝ ነገር የት አለ? እግዚአብሔር የተናገረው ትንቢት ይሆናል ያለው ነገር የት ገባ? እንዴት ትድናለች፣ ትጦራታለህ፣ ትንከባከባታለህ ሲሉኝ የነበሩት ሰዎች ነቢያቶቹ የት ገቡ ብሎ ከእግዚአብሔር ጋር በብዙ ቻሌንጅ ውስጥ እንዳላቅ ስናታ ኢዚ ኢየሱስን የምንከተልበት ዋና ምክንያት እግዚአብሔር ልጆቹ እኛ ነው ያደረገበት የመስቀል ሚስጥር እንደሆነ ማስተዋል ካለበለዚያ ይላችሁ ለምርቃቱ ብለን ከሆነ ዋናውን የምንከተለው ምርቃቱ የጠፋ ቀን ዋናውንም ጥለነው እንዳንሄድ ስለዚህ ወገኖቼ ዋናው የዘላለም ሕይወት ዋናው የእግዚአብሔር ምሕረት ስለዚህ እሱን አስበን እንከተል። እሱ ነው መሰረት፣ እሱ ነው ወሳኝና